አጫጭር ቪዲዮዎችን በማየት የሚከፍል አፕሊኬሽን። አጫጭር ቪዲዮዎችን የነጮችን አጫጭር ቪዲዮዎችን በማየት የሚከፍል አፕሊኬሽን ይዘን መጥቻለሁ። አፕሊኬሽኑን እንዴት እንደምታገኙና እንዴት አውርዳችሁ እንደምትሰሩ በትክክል በግልጽ አሳያችኋለሁ። ሰላም እንደምናችሁ፣ ሰላማችሁ ይብዛ። እኔ ወንድማችሁ አብርሃም እንባላለሁ። ደህና ነኝ። ቻናሉ ቢማኑ ቻናሉን ሰብስክራይብ በማድረግ እንድትደግፉ እጠይቃችኋለሁ። እነኚህ እንደዚህ አይነትና ጠቃሚ መረጃዎችን ሼር ስለሚያደርግ ያው ወደ እናንተ ኖቲፊኬሽኑ እንዲደርስ ሰብስክራይብ በማድረግና ከናንተም የሚጨምረው ነገር የለው እናንተም እኔን ለመደገፍ ከጎኔ እንድትሆኑ እጠይቃችኋለሁ። ሰብስክራይብ በማድረግና ቪዲዮአችሁ ከተመቻችሁ ላይክ በማድረግ እንድታግዙ ይለምናችኋለሁ። እናም አስፈላጊ ጥያቄዎች ካሉ ኮሜንት ላይ አድርጉልኝ። መስራት ያለበትን ነገር እንድሰራ የመሳሰሉ የኦንላይን ስራዎችን ፖስት የሚያደርግበት ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ እጠይቃችኋለሁ። እንዴት አድርገን መስራት እንችላለን በሚለው አፕሊኬሽኑ እንዳያችሁት ከሆነ እዚች ጋር አለች። እዚች ጋር ያለችው አፕሊኬሽን ብራይት የምትለዋ ነች። ብራይት የምትለዋን አፕሊኬሽን አውርዳችሁ ከፕሌይ ስቶር ሊንኩን አስቀምጣለሁ። በዛ አውርዳችሁ መስራት ትችላላችሁ። እንዳያችሁት ከሆነ ወደዛ ስንመጣ እንዴት ላለች ብራይት ድራማ የምትለዋን አፕሊኬሽን አውርዳችሁ ፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። እንደካፈታችሁት እኔ የተጠቀምኩ ያለሁት ስለሆነ ነው። እንዲሁ ባለው መልክ ይከፍታል ማለት ነው። እኔ አሁን እየሰራው ነው እንደጀመርኩት አሁን እስካሁን ሳይሆን ያለው ኮይኖች አሉ። እነኚህ ኮይኖችን ደግሞ ራሱ 3 ሰዓት ሲሞላ ወደ ዶላር ይቀየራል ማለት ነው። በየ3 ሰዓቱ የሰራችሁትን ስራዎችን በሙሉ ያስቀምጣል። ስራውን በሙሉ ያስቀምጣል። ያ ሬጂስተር ስታደርጉ በኢሜይላችሁ ሬጂስተር አድርጉ። ኢሜይል ይጠይቃል። ኢሜይል ሲጠይቅ ኢሜይል ሰክስ ይጠይቃል። በዛው ሰክስ ኤጅ ኢሜይል ነው የሚጠይቀው ማለት ነው። እነኚህን በሙሉ ሞልታችሁ መክፈት ትችላላችሁ። ከከፈታችሁት በኋላ እንዳያችሁት ከስር ሆም አለው፣ ማይ ሊስት አለ፣ ሪዋርድ እና ፕሮፋይል የሚሉት 4 ነገሮች ብቻ ናቸው ያሉት። እነኚህ ላይ እየገባችሁ ቼክ ማድረግ ትችላላችሁ። እንዳያችሁት ከሆነ ሆም ላይ ያለው ነገር ምንድነው? እነኚህ ኮይኖችን እና መስራት ያለባችሁ ነገሮችን እነኚህን ጎጎ ብላችሁ ማየት ትችላላችሁ። ዋች ቪዲዮ ምን ያክል እንደምሰጥ እዚህ ጋር ያስቀምጣል። ከ10,000 እስከ 15,000 የሚከፍል ነው። የተለያዩ ሪዋርዶችን በመስራት ስፒንም አለው። ስፒን በማድረግም ኮይን ማግኘት ትችላላችሁ። የተለያየ ነገሮችን እዚህ ጋር ዝርዝር ጎጎ የሚለው ላይ ነክታችሁ ኤድ በማየት የተለያየ ማስታወቂያዎችን በማየት ይከፍላችኋል ማለት ነው። ማስታወቂያዎችን በማየት ይከፍላል። ቀጥሎ ደግሞ እቺ ቦክሷንም በመክፈት 1 ሰዓት አሁን ስንት ደቂቃ ነው የቀረው? ወደ 1 ደቂቃ ብቻ ነው የቀረው። ከ1 ደቂቃ በኋላ ቢከፍት ይሰጣል ማለት ነው። ስለዚህ ቦክሱን መክፈት አለባችሁ። ከፍታችሁ ትጠቀማላችሁ። ኔክስት ደግሞ ሪዋርዶች አሉ። እነኚህ ሪዋርድ ምንድናቸው የምንላቸው አሉ። ፕሮፋይላችን ላይ ስንገባ እዚህ ጋር በየ3 ሰዓቱ አፕዴት እንደሚያደርግ እናም በዶላር የቀየረውን እዚህ ጋር ያስቀምጣል ማለት ነው። እነኚህን ደግሞ ኮይኑ ሲሞላ ካሽ አውት ማድረግ ትችላላችሁ። ካሽ አውት በማድረግ ፔፓል ነው የምፈልገው። ፔፓላችሁን ደግሞ እንዴት አድርጎ አከፋፈቱን ከከበዳችሁ እኔ ቪዲዮ ሰራችኋለሁ። ቪዲዮ እንድሰራ ሪከመንድ አድርጉልኝ። ከዛን እንዴት አድርጎ ደግሞ ለማውጣት ሰርቶ እኔን ያክል ዶላር ሰርቶ ማውጣት የተቸገረ ሰው ካለ እኔ በራሴ ፔፓል አውርጄ
ወደ እናንተ በታማኝነት ሼር ማድረግ እችላለሁ። ምክንያቱም የምንቀጥልበት እንጂ በዚሁ ያንን ሽርፍራፊ ሳንቲም በልተን የምንጠፋበት ነገር ስላልሆነ እንደዛ አይነት ነገሮችን በታማኝነት መስራት እችላለሁ። ነክስት እነኚህ ናቸው። ብዙ ቀለል ያለ አፕሊኬሽን ነው። እሱን ብቻ በተለይ እነኚህን ማየት አለባችሁ። ይሄ ሞስት ፖፑላር ቪዲዮዎች ናቸው። እነኚህ አጫጭር ቪዲዮዎች ቅድም እንደነገር ነው እንደዚህ ቪዲዮዎች አሉ። እነኚህ ቪዲዮዎች በተለይ እንደዚህ አይነት ቪዲዮዎች ሲመጡ እዚህ ጋር አላቸው የተለያየ ነገር አለ። ይሄው እቺት እቺኛው ሰርክሏ ዙራ እንዳያችሁት እዩት በደንብ ቪዲዮ ስትሞላ ምን ያደርጋል? ይኸው ቪዲዮ ስትሞላ ይጨምራል። 500 ይጨምራል ማለት ነው። 500 እየጨመረ ክሌም ማድረግ አለባችሁ። እነኚህን ሰብስባችሁ ክሌም ስታደርጉ ወደ ኮይን ይሰበስባል። ኮይኑን ደግሞ በዶላር መቀየር ይችላል ማለት ነው። በየ3 ሰዓቱ የተለያዩ ቪዲዮዎች አሉ። ነክስት ያረጋችሁ የፈለጋችሁት ኤዶችን በማየት ቪዲዮ ማስታወቂያዎችን በማየት ብቻ እነኚህን ኮይኖችን ይከፍላል ማለት ነው። እንዴት አድርጋችሁ እንደምትሰሩ ያው ግልጽ ይሆናችኋል ብዬ ገምታለሁ። እንደዚህ አይነት ስራዎችን ሼር አደርጋችኋለሁ። እኔን እንድትደግፉ እጠይቃለሁ። ሰብስክራይብ በማድረግ ቪዲዮቹን ካያችሁት በኋላ ሰብስክራይብ አድርጉ። ምንም ከናንተ የሚቀንስ አንድ ሳንቲም የለው ማለት ነው። ከዳታቸው ለሰብስክራይቡ አይቆጥርም አይቀንስም፣ ግን ለኔ ትጠቅማለችና እንድትደግፉ በእግዚአብሔር ስም እጠይቃለሁ። የቀጣይ ቪዲዮ ይመለሳለሁ። መስራት ያለበትን ቪዲዮዎች እንዴት ባንክ አካውንት ወይ ፔፓል አካውንት እንዴት አከፋፍቱን ከፈለጋችሁኝ ኮሜንት ላይ አሳውቁልኝ። ደግሞ ሊንኩን እንዴት እናገኛለን ካላችሁ ሊንኩን ኮሜንት ሴክሽን ላይ አስቀምጫለሁ። በዛ ገብታችሁ ማውረድ ትችላላችሁ። ሰላማችሁ ይብዛ። ሰላም ሁኑልኝ።